አክሽን! አንተ እንደዚህ ነው እንደሚመታው? አንተ እኮ ቤተሰብ አስተዳዳሪ እኮ ነው። ቦምባስቲክ ሳይለንስ። እዙ አቤት። ትክክለኛ ስምሽ ማን ነው? ትዝታ። የጆጆ ስንት አለሌ በዛበት። ጣፋጭ ስምሽ ቤቲ ነው? መቶ 10 ፕላስ 100 በአለጌ ኖራም በአለጌ። ሰላም ባዛ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? ደግናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ልክ እንደተለመደው ፈታ ዘና የሚያስብሉንን አንዳንድ ቪዲዮችን ይዘላችሁ መጥቻለሁ ማለት ነው። ለዚህ ለሪአክሽን ቪዲዮ አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰቦች ትላላችሁ ማለት ነው። ደግሞ ሄራት በሚል የቲክቶክ አካውንት አለኝ። በዛ የገባችሁ አንዳንድ ቪዲዮችን ሜንሽን ታደርጉኝ ፈልጋለሁ ጓደኞቼ፣ እንዳይረሳ አደራ ማለት ፈልጋለሁ። ወደ ቪዲዮአችን መለሰዋል። የአማርኛ ፊልም ቀረጻ አክሽን! አንተ እንደዚህ ነው እንደሚመታው? ያማል ምንድነው እንደዚህ እየመታኝ ደሞዝ ላይ ሆይ ጨምሩልኝ። ይኸው ተፊኩ በዚህ ነው ተበዚህ ያዝ አክሽን በል ይላሳይ አክሽን በል ልታስገድሉኝ ነው እንዴ? እኮ ቤተሰብ አስተዳዳሪ እኮ ነው። ጋሻ ምንድነው? እኔ ወደ ስራው በቃ ነው ይቅርብኝ። እኔ እዛ ማዘር ተጠብቀኛል። ስለዚህ ነገር ነው። አሁን ግን እሺ ጨምር ቆይ ጨምር ተዘጋጅ። አንተ ስራ አይደል እንደያዝ ነው? ምን ሆነ ነው? ዲዮሻ ልጅ የሚል እኮ አለው ከፊት ና አሳይና ኧረ ተውት። አክሽን በል አክሽን ዲዮሻ በጥም በቃ ፌንት ነቀል ባፊት በቃ ተጫወታችሁት በቃ ተረማመዳችሁበት። ሄደ ወደ አምላኩ ሄደ አስባራች ማለት ነው። በቃ ወደ ፈጣሪ ዳይ ሬስት ኢን ፒስ በቃ ከዚህ ሰውራኝ ማብራማት ፈንሽ ይወዲና በራሽ ትዙ አቤት። ትክክለኛ ስምሽ ማን ነው? ትዝታ። የጆጆ ግደሌ እና የእናንተ ከሙሉ አይባልም ሲመስልሽ ማርያምን ይሄ እንትን ደው ይሁን ያቅልሽልሽ ይሁን ውጪያ ታዲያ ውጪ ከቅልስልሽ እንደ ጭራሽ አርናቸው ናቸው። በቃ ይሄን ላይ በቃ ስትሪም የምትገባበት ማለት በቃ ላይቭ በቃ የምትገባበት ተው እውነቴን ነው። በቃ ሴቶች በቃ አስቸጎሩ ነው በቃ እስከ መጨረሻ ድረስ እስከ ወረኛው ድረስ በቃ ዋ ምን ነካቸው ደሞች ነው ትብሳለች ሞች በጣም ነው ማዝነው። አረ በጣም ከአቅሜ በላይ ነው ማዝነው። አይ ለማንኛ ይሁን እስኪ አይሁን ችግር የለውም። ሻፋሪው አስተማሪ ጣፋጭ ስምሽ ቤቲ ነው? መቶ 10 ፕላስ 110 ለቀጣይ ዓመት 10 ነሽ። እኔ ቆንጆ ስትነካኪ ልብህ ቶ ብሎ ይመታል። እኔ ቀጣይ ዳዊት የሚባል ተማሪ ዳዊት አንተ አንዲ ምንድነው ጸጉርህ? ቲቸር ምንድነው ጸጉር? ሰማኛለህ ሸሚዝ ዩኒፎርም አለባበስ አንተ ምንም ተማሪ አይደለም። አንተ ወርጋት ቆሻሻ ዝም በል እንዳነካኝ አንተ ዝትመጣኝ ነው። አመቱ ጋንጃውን ሲያጨስ ይውላል። አመቱ ሙሉ ሽሻውን ሲነፋ ቤት ካለ ጠላ ቤት ሲጠጣ ይቻላል። ይኸው የኔ ቆይ ምን መሰለሽ የኔ አበባ ሴቷ ባሰች ምን አገባት ሲሆን በቃ አሁን በቃ ሞታ አትር ስለሰጣት እንደዚህ የሚያረጋት ሲጋራ ትምህርት ቤት ውስጥ ሀ ብሎ ያስጀመረ ወንበዴ። አረ ቲቸር ምንድነው እንዴ? ዝም በል አንተ ማለት ነው ከመቶ 0 ኢንኮምፕሊት እዚህ ግቢ ውስጥ እንካራተት ነው። ምንድነው እንዴ? አንተ ስቱፒድ ዝም በል እንደው ማለቀመሽና እቀውራለሽ። ኧረ መቀዋወር እኔ በሳሳለሁ አላወቅም በሳሳለሁ። አይ ለሷ በቃ ሞታ አትል ሰጣት ምናምን እሷ ደግሞ ታሽቃብጣለች ምናምን በቃ ጠላ ቤት አየዋለሁ ሲጠጣ ምናምን ምን አገባሽ? ዋ ማሽቃበጥ ነው ላንች ስለጨመረሽ ቃልስ በቃ ኢንኮምፕሊት በቃ 0 ሰጠ ከመቶ። እንደዚህም ታርጉ አስተማሪዎች ማለት ወይላችሁ እንደዚህም ታርጉ እኛን ስታስቸግር አንደኛ አመት ያስቸገርከን እንግሊዘኛ መምህር ማለት ነው። ወይውልህ አንደኛ አመት ያስቸገርከን እንግሊዘኛ መምህራችን ተወማ በድለኛል። እውነቴን ነው በድለኛል። እኔ
በደልከኝ። በቃ እንግሊዘኛ አስተማሪች መቼም ቢሆን መቼም ይቀራል። መቼም forever ለዘላለም ቢሆን ይቀራል። يا سيدي عم بالكرامة يا سيدي عم بالكرامة يا سيدي عم بالكرامة يا سيدي يا سيدي عم بالكرامة አዳሩት ፈርተና ወይ ምንድነው? ኧረ ውሻ ምንም አይላችሁ። يا سيدي عم بالكرامة يا سيدي عم بالكرامة ሮጣውን ጊዜና ከነፎቀቱ ከነቆተና ባስ ደግሞ ታውቃላችሁ አይተካ ለውሻ በቃ አንተ ራስ ከሮጥክለት እሱ ደግሞ አንተን እየተከተለ ይሮጣል። ለውሻ ከሮጥክለት በቃ ችግር ነው። በቃ ዝም ብለህ ላለመሮጥ ሞክራለህ ምናምን ነው እንጂ በቃ ልክ እንዳላየው ታልፋለህ ዝም ብለህ እንጂ ለውሻ ከሮጥክበት ያሳድድ ነው የሚለው። አይ እና ውሻዎች በዛ አጋጣሚ ስነ ስርዓት አድርጉ ማለት ፈልጋለሁ። ቅር ካላላችሁ በስተቀር ማለት ነው። ሰላም ነው ወይ? እንዴት ናችሁ? አለን አለን። ጫማ ፈልጋችሁ? ቆንጆዬ ይሄው J12 15000 ብር ለርሶ 15000 ብር። አዎ ባስቴት እንደውም እሱ ስለማውቀው ነው። አቤት ጫማው ስራ ይፈልግለታል ወይስ ገነት ያስገባል? ጋራ ደግሞ ጫማ ይላል እንዴ? ድሮም ካላችሁ ማለት በቃ ከእናት ጋር ወይ ከአባት ጋር የሚሄድ በቃ ችግር ነው ራሱ። በቃ 15000 ነበር ዋጋ እንዳለ ወላጆቻችን ስንት ይሉታል? 5000 ነው 3000 ይሉታል። በቃ ነጋሩ ያነቃ ኪው ይልበታል ነገር ማለት ነው። በቃ ወደ ገበያ ስትሄድ በቃ ብቻህን መሄድ አለብህ እንጂ በቃ ማለት ወደ ገበያ ስትሄድ ብቻህን መሄድ አለብህ። ራስህ በቃ ተገበያይተህ ምናምን ነው እንጂ አሁን ዋጋ 15000 ነበረ በ3000 ምናምን ይቀይሉታል። በቃ ነጋዴው ያነቃ ደም ስሮ ካጠጣው ይሉበታል። ወደ ከ14 ምናምን አመት ከሆንኩ በኋላ እንኳ እኔ ራሴ ሁሉ ነገር ስለማድረግ ከዛ በፊት ግን እንጂ አላስታውስም ሊሆን ይችላል ግን ነጋዴው ራሱ ያስደነግጣልና በዚህ አጋጣሚቻችን በጣም ትልቅ የሆነ ሪስፔክት አለኝ ከኔ ማለት ነው ለእናቴ ለሁላችሁ ባሌ ዛሬ ደግሞ አምሮብሃል። እስኪ በደንብ ይኝ ባሌ ምን ነው ዛሬ ቡና አልጠጣም እንዴ? አይኔ መስራት አቆመ እንዴ? ቼክ ላድርግ እስኪ። ደህና ነህ? የሆንከው ነገር አለ እንዴ? እንጂ በደንብ ሽኩሩ ምንድነው? እና አዲስ ነገር የለም? ፊቴ ላይ ምንም ነገር የለም? ምን ማለት ፈልጋ ነው? ፈጣሪ ይድረስልኝ። ሹሩባዬን አታየውም እንዴ? አው የተንጠለጠለ እባብ ይመስላል። ጭራሮ ላይ የተንጠለጠለ እባብ። ሹሩባ ተወዳለህ ብዬ ላንተ ነበር እኮ የገዛው የተሰራው። ዋይጋ ጸጉሩ መጨረሻ እባብ ነው። እንደዚህ ይባል ራሱን ቀጥ ያደረገ እንደዚህ ያደረገ እባብ ነው። አንተ ግን ምን አይነት ሰውዬ ነህ? በምንድን ነው የምትደሰተው? የሆነ አሻንጉሊት ግራ የገባው ሰውዬ። አይ ባልሽ ለማስደሰት ስትይ በቃ የማትከፊ መስዋዕትነት የለም በርግጥ እና እሱ ደስ ካላለው ደግሞ ግዴታ ሳቅ ብለሽ ደግሞ ልትገረሪ ምናምን አትችይም። እና ስለዚህ ሴቶች አታ ተባይ አታ ሄደ አይደለም ያው ስራ እያዘዝኩት ሄደ። አሁን እንደው ለመቅስፈት ዞር ብል በቃ ፍትልክ ቺኳ አረ ለሱ አይደለም። አንዴ አዳምጪ። የሆነች ዕቃ እንታግዥኝ ብዬ ነው ሰዓት ካለሽ አይቆይም? ኧረ አንቆይም። 5 ደቂቃ የፈጠነ። እሺ የኔ እናት ነይ። ቆይ ትመጣለህ እዚህ ቤት አይደለም እንዴ? 5 ደቂቃ ጊዜሽን ትመለሻለሽ። እሺ ምንድነው የማየው? ምን የመሰለች ሚስት ማን ሚስት ነሽ? እንዳንቺ አማህል እንደተ በጣም ታምራላችሁ። በስማ የምን ሚስት ነው? አባዬ ኧረ ዕቃ ልታግዥኝ የመጣኝ የምን ዕቃ? ኧረ ተው አንተ ነው የሚልሽውኝ። በጣም ነው የምታምሩት። ተቀብያለሁ እኔ ልጅ በቃ አሁን ደውዬ ለድርተኞቼ ልናገርና መላመላ ያደርጉታል። ምንም ችግር የለም። እንግዲህ በሰርጉ ላይ የሚታደሙ ሰዎች ስም ዝርዝር በእኛ በኩል 100 ደርሷል። የኔ እናት ድንኳኑ ሰፋ ያለ ባይጠቆር ጥሩ ነው። ከሩቅ ሲታይ ለቅሶ እንዳይመስል። ኧረ የሆነ ነገር ቢው እናት። ከዛ በተረፈ ደግሞ ጓደኞቼ ሰምተዋል። አዎ እንሱፍ ምናምን እየተከራዩልህ ነው። እናት ኧረ የሆነ ነገር ቢው እንዴ ጓደኞቼ ሁለት መንገድ ተጀመረ። የአምላክ ፈቃድ በቀ
ልጃችን በቃ ግዴታ ቃ ተሞሸርልን የሚል ወላጅ ከተገኘ እንሞሸራለን። ምን አገባ በራስ ወጭ ከሆነ ምን አሻኝ ሞሸራለን። ግን ሚስት ከየት ትምጣ ነው አሁን በቃ ችግር የሆነ በዚህ ሰዓት ሚስት ከየት ትምጣ? ከሚስት በላይ ግን ብር ነው ችግር። አሁን ችግር የሆነብን ብር ነገር ነው፣ ገንዘቡ ነው ችግር የሆነብን። ገንዘብ ሜንሽን ለአባት ወይ ለእናት ሜንሽን አድርግላት። እሺ በዛሬ ቪዲዮ ማለት ነው ፈታ ዘና እንዳላችሁ ምንም ጥርጥር የለኝም። ቀጣይ ቪዲዮአችን እስከምንገናኝ ድረስ መልካም ሳምንት